በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የዶኮሎሺ አጥቢያ ቤተክርስቲያን 50ኛ ዓመት ወርቅዬ ኢዮቤልዩ ክብረ በዓል አከበረች። 20 ሚሊዮን ብር ይፈጃል የተባለው የቤተክርስቲያኑ አዲሱ የአምልኮ ህንጻ ማስጀመሪያ መሰረተ ድንጋይ ተቀምጧል። በ1962 ዓ.ም መመስረቷ የሚነገርላት የዶኮሎሺ ሙሉ ወንጌል አጥቢያ ቤተክርስቲያን 50ኛ ዓመት የምስረታ ክብረ በዓልን የተለያዩ የክብር እንግዶች በተገኙበት በድምቀት አክብራለች። የዶኮሎሺ ሙሉ ወንጌል መስረቱ 1962 ዓመተ ምህረት ነው። ግን ወደ ሙሉ ወንጌል እውቅና አግኝታ በኢትዮጵያ ሙሉ ወንጌል የተመዘገበችው ከ6 ዓመት በኋላ ነው። 1968 ዓመተ ምህረት በ16ኛ ሆና በኢትዮጵያ ሙሉ ወንጌል ተመዝግባለች። በክብረ በዓሉ ላይ የተገኙት የጋሞ ጎፋና ደቡብ ኦሞ አካባቢ ክልል ሙሉ ወንጌል ቤተክርስቲያን ፕሬዝዳንት ፓስተር ሳሙኤል ተገኝ ቤተክርስቲያን 50ኛውን የምስረታ በዓል ስታከብር በፍቅር ልብ ሊሆን እንደሚገባ ገልጸዋል። ይሄ የኢዮቤልዩ ዓመት የይቅርታ ዘመን ይሁንልን፣ የመተቃቀፍ ዘመን ይሁንልን፣ የፍቅር ዘመን ይሁንልን። መንግስትም በአማኞች ምክንያት አይቸገር። ቤታችን የፍቅር ቤት፣ የሰላም ቤት፣ የይቅርታ ቤት፣ የመተቃቀፍና በቃ የመያያዝ ቤት እግዚአብሔር ያድርግልን። በአንድ ልብ በአንድ ሐሳብ ለእግዚአብሔር ቤት ስራ ልንነሳ ይገባል። ቤተክርስቲያን ትውልድን በስነ ምግባር አንጻ የምታሳድግ ተቋም መሆኗን የገለጹት የዕለቱ ክብር እንግዳ የጨንቻ ዙሪያ ወረዳ የመንግስት ዋና ተጠሪ አቶ አዱኛ ሶንቆ ለአዲሱ የአምልኮ ህንጻ ግንባታ የጨንቻ ዙሪያ ወረዳ አስተዳደር 50 ሺህ ብር ድጋፍ እንደሚያደርግም ተናግረዋል። እንደ መንግስት የምታስበው ምንድነው? ሰዎቹ በስነ ምግባር ታንጸው ከሚያድጉበት ከሚያሳድጉ ተቋማት አንዱ ቤተክርስቲያን። ይሄን ቤተክርስቲያን በአግባቡ ተልእኮዋን ልትወጣ ልትሻገር ይገባል። ይሄን ተልእኮ ደግሞ ለመፈጸም ያማረ ህንጻ፣ ወቅቱን የሚመጥን መሳሪያ፣ መሰል ጉዳዮች ለቤተክርስቲያን ያስፈልጋል። እንደ ወረዳ መንግስት 50 ሺህ ብር ለዚህ ህንጻ ግንባታ እንሰጣለን። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የዶኮሎሺ አጥቢያ ቤተክርስቲያን 50ኛ ዓመት ምስረታ በዓልን በማስመልከት መሰረተ ድንጋይ የተቀመጠለት አዲሱ የማምለኪያ ህንጻ ግንባታ 20 ሚሊዮን ብር ይፈጃል ያሉት የቤተክርስቲያኗ ሰብሳቢ አቶ አዲሱ ወዳ በ4 ዓመት ውስጥ ግንባታውን ለማጠናቀቅ እቅድ መያዙንም ጠቁመዋል። በ4 ዓመት እግዚአብሔር ያስፈጽመናል። ከምእመኑም እግዚአብሔር የሚያስነሳቸው ሰዎችም አሉ። ከነሱ ጋር ቢበዛ 4 ዓመት እንጨርሰዋለን ብለን እግዚአብሔር ይረዳናል ብለን እናስባለን። እንደገናም ደግሞ ለዚሁ የህንጻው እቅድ እስከ 20 ሚሊዮን ነው። ለህንጻው ግንባታ በሚሆን ሀብት የማሰባሰብ ንቅናቄ የቤተክርስቲያኗ አባላት፣ ሌሎች አብያተ ክርስቲያናትና ጥሪ የተደረገላቸው እንግዶች የገንዘብ ድጋፍ አድርገዋል።